ኢዮብ እንደወደቀ ቃል ስትመለከት ደንግጣ መጮህ ትጀምራለች። ከዛም እነ ዲና ይመጣሉ። ቀስ ብለውም ተሰባስበው ቀና ካደረጉት በኋላ ምን ሆነህ ነው ስትለው ቃል ፍቅርሽ እኮ ነው ይላታል። ቃልም አንተ ያመሃል እንዴ ብላ ያነሱታል። ከዛም ኢዮብ ለዮርዲና ለዲና ብቻቸውን እንዲተዋቸው ይነግራቸዋል። ከዛም ዲናና ዮርዲ እሺ በቃ ቻው ብለው ይሄዳሉ። ሰላም የልዩ ፊልም ቤተሰቦች፣ በዚህ ቻናላችን የምንለቃቸውን ቪዲዮዎች በቀጥታ ወደ እናንተ እንዲደርስ እንዲሁም እኛንም ለማገዝና ለማበረታታት ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ቃልም አንተ ያመሃል እንዴ ብላ ትናደዳለች። ኢዮብ ግን እሷን ሲያይ እንደተሻለው ይነግራታል። ከዛም ወደ ክፍል ይሄዳሉ። በሌላኛው በኩል አቤኒና ዮርዲ ተቀምጠው ዮርዲ ለአቤኒ እየዘፈነችለን ነበር። አቤኒም ተመስጦ ይሰማታል። ከዛም በድንገት መዝፈኗን ታቆማለች። አቤኒም ለምን አቋረጥሽ ይላታል። እሷም ሞራል የሚሰጠኝ የለማ ትለዋለች። አቤኒም ተመስጦ እንደነበረ ይነግራታል። ቀጠልም አድርጎ እንኳን ዘፍና አሁንም አጠገቧ ስለተቀመጠ በደስታ እንደሚሞት እየነገራት በመሃል ዮርዲ ታለቅሳለች። አቤኒም ደንግጦ ያባብላትና ምን እንደሆነች ሲጠይቃት በምንም ምክንያት አንተን ማጣት አልፈልግም ትለዋለች። እናም አቤኒ መቼም እንደማታጣው ይነግራታል። እናም እናቱ ጥላው ብትሄድም እናቱን አባቱ በጣም እንደሚወዳት ይነግራታል። ዮርዲም ግራ ትጋባለች። እናም አቤኒ ሁሉንም ነገር ዘርዝሮ ያስረዳታል። ከዛም ይተቃቀፋሉ። በሌላኛው በኩል ዲና ሊዲያን ቀጥራታለች። ዲናም ሊዲያን በትክክል እንድትነግራትና እንድታዋራት ትጠይቃታለች። ሊዲያም ስለምኑ ትላታለች። ዲናም በንዴት ለምንድነው ትምህርት ቤት የገባሽው ትላታለች። ሊዲያም ለመማር ነዋ ትላታለች። ዲናም እሱ ምክንያቷ እንዳልሆነ ትነግራታለች። ምንም አቅዳ እንደሆነ ትጠይቃታለች። ሊዲያም ተመሳሳይ ነገር ትመልስላታለች። ዲናም በብስጭት ማትነግራት ከሆነ እስከዛሬ ዮርዲ ላይ ስታሴርባት የነበረውን ነገር እንደምትናገርባት ታስፈራራትና ገፍትራት ትሄዳለች። ሊዲያም በፍርሃትና በንዴት ብቻዋን ስታወራ ሳታስበው በድንገት ከኋላ ሮቤል ቆይ ምን ብላሽ ነው ይላታል። ሊዲያም በድንጋጤ አይ ምንም ብቻ እንደ ወገቧ ቅማል ይዛኛለች ትለዋለች። ሮቤልም ቆይ ምን ብላሽ ነው ይላታል። ሊዲያም የኔ ትምህርት ቤት መግባት አስጨንቋት ነው ስትለው ሮቤል ለምን ይሄን ያህል ያንቺ ትምህርት ቤት መግባት ያስጨንቃታል ብሎ ይገረማል። ከዛም የሆነ የምታውቀው ነገር ይኖራል፣ እንደውም በትክክል ለምን ትምህርት ቤት እንደጀመርሽ ንገሪኝ ይላታል። ሊዲያም ቆይ ለምንድነው ሰው ሁሉ ማያምነኝ ትላለች። ከዛም ትበሳጫለች። ሮቤልም እና የዩኒቨርሲቲ ውጤት የሚጠብቅ ሰው እንዴት ወደ ታች ወርዶ ይማራል ይላታል። በዚህ በኩል አዚና ቃል ተቀምጠው ቃል ስለ ኢዮብ ቅድም ስለወደቀው ነገር ትነግራታለች። አዚም በሁኔታዎች እየሳቀች እና ለምንድነው ግን ጆሲ እንዲያቆማት ማታደርጊው ትላታለች። ጆሲ ሳይሆን ችግሩ እናቴ ናት ትላታለች ቃል። አዚም ምንድነው ምክንያትሽ ንገሪኝ ስትላት ቃል ለመደበቅ ስትሞክር አዚም ድብቅ አትሁኚ ትላታለች። ቃልም የቤተሰብ ጉዳይ ነው ትላታለች። አዚም እሺ በቃ የሆነ ቦታ እንሂድ ብለው ይሄዳሉ። በዚህ በኩል ጥሩምቤና ፋሲል ተቀምጠው ጥሩምቤ ስለ አቡሌ ትነግረዋለች። ከዛም የሆነ የተደበቀ ነገር አለ፣ ከተደበደበ ለምን አልተዘረፈም ትለዋለች። ፋሲልም አቡሌ ምን ሊደብቀን ይችላል? ጥሩምቤም ብቻ አላቅም የሆነ ነገር ማጣራት አለብኝ ስትለው ፋሲል እዛ ሰፈር የሚያጠቁት እነ ኮሎምቦስ ናቸው፣ እነሱ ደግሞ መዝረፍ የፈለጉትን ነገር ዘርፈው ነው የሚሄዱት ይላታል። ከዛም ቆይ አቡሌን ካንቺ ጋር አይተውት ነበር እንዴ ሲላት ጥሩምቤን በቃ እነሱ ናቸው ማለት ነው ትላለች። በዚህ በኩል ኢዮብ ለቀጮ ይደውልና እንድታገኘው ይነጋገራሉ። ከዛም ይቀጣጠራሉ። በዚህ በኩል ደግሞ ዮርዲና አቤኒ የተራመዱ ዮርዲ ለአቤኒ አንድ ጥያቄ ልጠይቅ ትለዋለች። እሺ ጠይቂኝ ይላታል። ዮርዲም አባትህን አስተዋውቀኝ ትለዋለች። አቤኒም በጣም ደንግጦ አሁን አይሆንም ይላታል። ከዛም ተስማምተው ጉዟቸውን ይቀጥላሉ። በዚህ በኩል መቅደስ ዲቦራን ቀጥራታለች። ዲቦራም ለምንድነው የፈለግሽኝ ብላ ትናደድባታለች። መቅደስም ጓደኛሞች ሆነና አንድ ቦታ ልወስድሽ ነው። ዲቦራም ወዴት ስትላት መቅደስ መቼስ የሚጎዳሽ ቦታ ልወስድሽም፣ ወንድሜን ላስተዋውቅሽ ነው ትላታለች። ከዛም አብረው ይሄዳሉ። በዚህ በኩል ቃልና አዚ እየተራመዱ ነው። ከዛም ኢዮብን አዚ ከርቀት ታየዋለች፣ ምክንያቱም ቀጮን ቀጥሯት መንገዱ ጠፍቶበት ስለነበረ። በመሃልም እነ ቃል ያገኛቸዋል። አዜብም
ለቃል ኢዮብ እዚህ ምን ይሰራል ትላታለች። ቃልም ተበሳጭታ ምን ትሰራለህ ትለዋለች። ኢዮብም እንደተለመደው ይመልስላትና ወደ አዜብ ዞሮ ጓደኛሽ ግን ምንም ልትረዳኝ አልቻለችም ንገሪያት ይላታል። አዜብም ምኑን ስትለው በፍቅሯ እያበድኩ መሆኑን ነዋ ይላታል። ከዛም ቃል አዜብን ይዛት ትሄዳለች። ከዛም ዮርዲና ዲና ተገናኝተው ዮርዲ ለዲና ደስ እንዳላት ትነግራታለች። ከዛም ዲና ደስ ይላታል። ተያይዘውም ይሄዳሉ። በሌላኛው በኩል መቅደስና ዲቦራ የመቅደስ ወንድም ጋር ይደርሳሉ። ዲቦራም ባየችው ነገር በጣም ትደናገጣለች። ከዛም ወደ መቅደስ ወንድም ይሄዳሉ። ሊያወሩትም ሲፈልጉ ይጮህና ተደናግጠው ይወጣሉ። ዲቦራም እያለቀሰች ምን ሆኖ ነው ስትላት ወንድሜ ብቸኛ ወንድሜ እንደዚህ ያደረገው ጆሲ ነው ትላታለች። ከዛም ዲቦራ ወንድምሽን ከዚህ እናድነዋለን ትላታለች። ከዛም ወደ ቤት መሄድ አለብኝ ብላ ትሄዳለች። ፋሲል ወደ አቡሌ ጋር እየሄደ ባለበት መንገድ ላይ ሮቤልን ያገኘዋል። ፋሲልም በዚህ ደስ ያለው አይመስልም። ከዛም ጥሎት ይሄዳል። በዚህ በኩል አቡሌ ተክዞ ተቀምጦ ይታያል። በመሃልም እያለቀሰ ሳለ በድንገት ጥሩምቤ ትመጣና እንዴ አቡሌ ምን ሆነህ ነው ትለዋለች። እሱም ዘሎ ያቅፋትና እባክሽ አትራቂኝ ያላንቺ ማንም የለኝም ይላታል። እያለቀሰም እመቤት ሞታለች ይላታል። በቃ ወደ መጣሁበት ብመለስ ይሻላል ብሎ ሲሄድ ጥሩምቤ ወዴት ነው ጥለኸኝ የምትሄደው ብላ በጥፊ መታው ታቅፈዋለች። እኔን ስለማን ጥለኸኝ ነው የምትሄደው? በመምጣት ደስተኛ ነኝ፣ ግን የድሮዋ ማሂ የለችም ስትለው አቡሌ እኔ እረዳሻለሁ፣ ግን ፊት አትንሽኝ ይላታል። ከዛም ይተቃቀፉና ያለቅሳሉ። በመሃል ቀጮና ኤዱ ተቀምጠው እያወሩ ለኤዱ እናቷ ትደውልላታለች። ከዛም ስታወራት በጣም ተደናግጣ እየሮጠች ትወጣለች። ቀጮም እየተከተለቻት ይሄ ክፍል ያልቃል። ሰላም የልዩ ፊልም ቤተሰቦች፣ በቀጣይ የተራቡ አይኖች ሌላኛውን ክፍል ይዘንላችሁ የምንመጣ ይሆናል። እስከዛው ድረስ በዚህ ቻናላችን የምንለቃቸውን ቪዲዮዎች በቀጥታ ወደ እናንተ እንዲደርስ እንዲሁም እኛንም ለማገዝ እና ለማበረታታት ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑን።